ወንድና ሴት በሚጨማበጥበት ጊዜ እድሜያቸው ለምሳሌ አዶለሰንት የደረሱ ልጆች ሞለኪውሉ ኃይለኛ ነው። ሴት ልጅ አሁን አንድ ኮረዳ ሴት እንደዚህ አቀፍ ሲል ውስጡ ያለው ሆርሞን በጣም ነው የሚረጨው። ወንድ ፍላጎታ ወንድ ሰላም በእስልምና በጣም ነው የሚከለክለው። ሴትን ልጅ መጨበት ክልክል ነው ይላል። በቃ አለቀ። ያቺ መጨበት የሴክስ ስሜት ናት። አሁን አብዛኛውን ትምህርት ቤት ላይ ይሳሳማሉ፣ ይጨባበጣሉ። ኢነርጂያቸው 16 17 18 የሆኑ ልጆች ወደ ስሜት ነው የሚሄዱት። ቅድም ጸግሽ እንዳል ከአቅማቸው በላይ ይሆናል። ከዛ በኋላ የሚሳሳሙ ነገር ሴክስ ሲያረጉ they need to involve ውስጡ ሊገቡ ይፈልጋሉ። ከዛ በኋላ ልክ ያ ስሜት እዚህ ጋር መጥቶ ወንድ ደፈር ብሎ ጥያቄን ሲያቀርብ ትወድቃለች። ይሄ ለዚህ ነው ብዙ ጊዜ ስታሳድግ ለዚህ እኮ ነው ሃይማኖት የሌለው ቅድም ያልነውን ጸግሽ አፈረጥከው። thank you very much ይጠብቀሃል፣ ኃጢአት መሆኑን ይነግርሃል። ሰውየው እኮ በቃ ንጹህ ሰው ነው፣ የተባረከ ሰው ነው። ሲመጣ ግን ወደዛ የሚወስድህን መንገድ ነው የሚከለክል። ለምን ነው ሴክስ ኃጢአት የሆነው? ይህን የምታውቁት ነገር አለ? ያለ ቦታው ነው ኃጢአት አይደለም። ያለ ቦታው ነው ኃጢአት። ምንም ነገር ያለ ቦታው ጥሩ አይደለም። ለምሳሌ አንተ በመንጃ ፈቃድ መንዳት ህጋዊነት ነው። ያለ መንጃ ፈቃድ መንዳት ህገ ወጥነት ነው። ለምሳሌ መጽሐፍ ቅዱስንም ቁርአንም ተቀበል፣ በሁለቱም ያስኬድሃል። በህግ ውስጥ ሚስት ስትሆን ቅዱስ ነው፣ ከህግ ውጭ ስትሆን ርኩስ ነው። ምንም ሌላ እንትን የለም። በመንጃ ፈቃድ መኪና እንደመንዳትና ያለ መንጃ ፈቃድ መኪና እንደመንዳት ትነዳለህ እስኪታወቅ ድረስ ወይ የሆነ ሰዓት ላይ ወይ እግዚአብሔር በልምጭ እስከሚመታው ትላለህ። የሆነ ሰዓት ላይ እኔ አንድ አሁን ጸበል ላይ ያለ እኔ ጋር የሚማከር ሰው አለና ጸግሽ HIV ፖዚቲቭ ነኝ አስብበት እያለች ኖ እያልኩኝ እሷ እምቢ እያለች አስገድደኝ የደፈርኳታል። አሁን እሱ ጸበል HIV ፖዚቲቭ ነው ሰው እና ዋንዴ ይመጣለው ሚዲያ ላይ እና ሚሊዮን ሰው ይሄንን ጉዴን ያው መድኃኒት እቅማለሁ ሰው ሲያየኝ ይጸጸታል። እንደ ሴክስ የሚጸጸት ነገር የለም። ሴክስ የሚጸጸታል የኃጢአቱ ሴክስ ነው ያልኩት። የኦፊሻሉ አይደለም። በነገራችን ላይ ለምን የሚለው ሰዋዊ ጥያቄ ነው። በቃ ይሄ ሰዋዊ ጥያቄ አንተ ሰው ስለንክ ሰዋዊ ጥያቄ ታነሳለህ። ለምሳሌ ጋብቻ የፈጣሪ ነው። ከጋብቻ ውጪ ሴክስ ማድረግ ክልክል ነው ሲባል በቃ የፈጣሪ ህግ ነው። ብትፈላሰፍ ብትውል ያ የፈጣሪ ህግ ነው። you can't break it። ለምሳሌ ለምን ምሽት ቀን አይሆንም? እንደ ሰው ሩል ነው። የከለከለበት ምክንያቶች ግን እንዴት አድርጎ እንደፈጠረን ያውቃል። አንዱ የሰው ልጅ ከከብት የሚለየው በትዳር ነው። ሶሻል አኒማል ነን እኛ አይደለም ከከብት ማለት ነው። ግን አሁን ከተማችን ውስጥ እየመጣ ያለው ፋሽን እየሆነ ያለው ነገር አለ። መጽሐፍ ቅዱስ ላይም ቁርአን ላይም ይሄ ነገር አለ። ለምሳሌ በእስልምና እስከ ስንት ማግባት ይፈቀዳል? እስከ 4 ነው እስከ 7 ነው 4 ማስተዳደር ከቻልክ ያ ሩሎች አሉ። አንድ ብቻ አግባ የሚልም እስልምና ነው። አንድ ብቻ ኦንሊ ዋን የሚለውም እስልምና ነው። እቺ 4 ምትለው ኤግዛጁሬትድ ሆነዋል። ሌላ ርዕስ ትፈልጋለህ? ፖድካስት አይበቃህም።